ሰላም እንዴት ናችሁ? እግዚአብሔር በህይወታችን ላይ ትልቅ በረከት ከማምጣቱ በፊት ወይ ትልቁን በረከት ከመስጠቱ በፊት በመንፈሳዊም ሊሆን ይችላል፣ በስጋዊ ነገራችን ላይ ያንን ትልቅ ነገር ከማድረጉ በፊት ልባችን ትሁት እንዲሆን ይፈልጋል፣ ወይ ደግሞ በጣም ሀምብል እንድንሆን ይፈልጋል እና ስለዚህ ሀምብል ያልሆንን ሰዎች ከሆንን በዛ ፕሮሰስ ውስጥ እናልፋለን ማለት ነው። በቃ ይሄ ትሁት ወደ መሆን እንሄዳለን እና ሰው ደግሞ ብዙ ጊዜ ካያችሁ ትሁት የሚሆነው በማይችልበት ቦታ ላይ ነው፣ ወይም በቃ በሱ እጅ ያልሆነ ነገር እንደሆነ ሲያቅ የሰው ልጅ ትሁት ይሆናል። እባክህ ምናምን ብሎ በቃ በጣም ይሄ እንትን ይሆናል፣ ትሁት ይሆናል፣ ዝቅ ይላል ማለት ነው። ዝቅ ማለት ይችላል እና ልክ እንደዛ እንድንሆን እግዚአብሔር አንዳንዴ በዛ መንገድ ውስጥ ያሳልፈናል። ካልሆነ እኔ ያደረኩት የኔ ነው ምናምን ወደሚል መታበይ ውስጥ ስለምንገባ ማለት ነው። የሰው ልጅ ልብ ያው አስቸጋሪ ነውና እግዚአብሔር ያው ሀምብል ሊያደርገን ከመጀመሩ በፊት ሀምብል ሆነን እንድንገኝ እግዚአብሔር ይርዳን። በጣም ትሁት ሆነን እንድንገኝ እግዚአብሔር ይርዳን። ይሄ የተሰበረ ልብ የተሰበረ መንፈስ እንዲኖረን አቅማችን፣ ብቃታችን፣ ሁሉ ነገራችን እግዚአብሔር እንደሆነ በቃ እንዲገባን እግዚአብሔር ይርዳን። ግን ያው ብዙዎቻችን በሆነች ነገር ውስጥ ካላለፍን ያችን ነገር አናቃትም፣ አይገባንም። ሰው አይደለም ልክ ሙሴ ላይ እንዳደረገው ማለት ነው። ሙሴ በፈርዖን ቤት እየነበረ ያው ገብቶታል። በቃ ነፃ አውጪ እንደሚሆን ህዝቡን ነፃ እንደሚያወጣ እስራኤላውያንን ገብቶታል። ምናልባት እናቱ ስትነግረው ስላደገ ምናምን ሊሆን ይችላል፣ አላውቅም። ብቻ ግን ገብቶታል። በዛም አይደለ ተነሳስቶ ዕብራዊያዊን ወንድሙን ግብፃዊ ሰው መጥቶ ሲመታው ባየ ጊዜ ተቆጥቶ ሄዶ ገደለው። ምክንያቱም በራሱ ነፃ ሊያወጣው ማለት ነው እችላለሁ ብሎ ልቡ ከፍ ያለበት ሰዓት ስለነበረ፣ ከዛ ግን ያው ፈራ፣ ደነገጠ ምናምንና እንደተሰማበት ሲያውቅ የሆነ ሰዓት ላይ ወጥቶ ሸሽቶ በረሃ ውስጥ ገባ። ከብት እየጠበቀ እግዚአብሔር ልቡን ሀምብል አደረገው እዛ ቦታ ላይ በቃ እንደማይችል አቅም እንደሌለው ምናምን ገባው። በቃ አወቀ እና ጥሪው ሆኖ ራሱ እግዚአብሔር ወደ እሱ ጋር ግን በሚመጣ ሰዓት ላይ ና ሙሴ ህዝቡን ነፃ ታወጣለህ ሲለው እኔ አልችልም አለ። በቃ እንደማይችል ገባው። ልቡ ትሁት ሆነ ማለት ነው። እና እግዚአብሔርም ስለ ሙሴ ሲናገር ትሁት እንደሆነ ሙሴ ትሁት ሰው እንደሆነ ነው እግዚአብሔርም የሚናገረው። እና ለማለት ነው ትሁት እንሁን። እግዚአብሔር እኛን ትሁት ለማድረግ መንገድ ከመጀመሩ በፊት አንዳንዴ ራሳችን እጅ እንስጥ። የምንችል የሚመስሉን ነገሮች፣ በጣም የታበይንባቸው የተመካንባቸውን ነገሮች፣ እኔ የምንልባቸውን ነገሮች ያለ እግዚአብሔር እንደማንችል በቃ ይግባንና በእግዚአብሔር ፊት በጣም ትሁት እንሁን። በሰው ፊት ትሁት እንሁን። ይሄ የተሰበረ ልብ የተሰበረ መንፈስ ይኑረን። ካልሆነ እግዚአብሔር ሀምብል ሊያደርገን ሲጀምር በጣም ከባድ ነው።